ዩኒቨርሲቲ ውስጥ ለመኖር ሪሌሽንሺፕ ግድ ነው። ያ ሪሌሽንሺፕ ምንና እንዴት መሆን አለበት የሚለው ለብዙዎች ጥያቄና አስፈላጊም ነው። ምክንያቱም የወደፊት ህይወትን ስለሚወስኑ። ዛሬ እንዴት ዩኒቨርሲቲ ውስጥ ሪሌሽንሺፕ ማድረግ እንዳለባችሁ እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ዩቲዩብ ላይ ቁም ነገር ለማየት የምትመጡ ከሆነ ሰብስክራይብ በማድረግ ፋሚሊ ሁኑ። ቀጥታ ወደ ቪዲዮ እንሄዳለን። ዛሬ የምናየው እንግዲህ ዩኒቨርሲቲ ውስጥ ምን አይነት ሪሌሽን ብንፈጥር ጥሩ ነው የሚለውን ነው። ይህ ማለት ምን ማለት ነው? እንግዲህ ዛሬ የምናየው አሁን በመጀመሪያ ዩኒቨርሲቲ ሪሌሽንሺፕ ማለት ምን ማለት ነው፣ ምን አይነት ሪሌሽንሺፖች አሉ፣ እንዴትስ እንፈጥራለን የሚለውን ያን እናያለን ማለት ነው። እንግዲህ የዩኒቨርሲቲ ሪሌሽንሺፕ ስንል ኖርማል እኛ እንደኖርነው ሃይ ስኩል፣ ኤሌመንታሪ፣ አጠቃላይ ደግሞ ይሄ ከማህበረሰባችን ጋር እንዳለው ሪሌሽንሺፕ ነው። እዚህ ለየት የሚያደርገው በአንድ ግቢ እስከምንኖር ድረስ የእናት አባት ቤት እስከሌለ ድረስ በአንድ ግቢ እስከምንኖር ድረስ እንደየደረጃው ተጽዕኖ ያሳድራል ማለት ነው። ሶ ዛሬ የምናየው ምንድን ነው? የዩኒቨርሲቲ ሪሌሽንሺፕ ሲባል እንደውም ለመግለጽ ሁሉ ያስቸግራል እንጂ አሁን እስከ ዕለተ ሞት የአንድ ሰው የሚኖርበት ልምዱ ይሄ ነው ተብሎ የማይገለጽ ልምድ የሚያካብትበት ከዛ ነው ብንል በአንጻሩ ይሄ ውሸት አይሆንም ማለት ነው። ይሄ በጣም በጣም ወሳኝ ነገር ነው። እንግዲህ የዩኒቨርሲቲ ሪሌሽንሺፕ ማለት በጣም የብዙ ሰዎችን ህይወት መጥፎም ሊሆን ይችላል፣ ጥሩም የሆነ ልምዶች የሚመነጩት ከዛ ነው ማለት ነው። ምክንያቱም ማናቸውም ተማሪ ከቤተሰቡ ተነጥሎ ስለሚሄድ ገሳጭ የለውም። አንተ ምን እያረክ ነው ብሎ የሚኮረኩመው የለውም። ድሮ እኮ ምናምን እንደዚህ ስናጠፋ ቤተሰብ ይኮረኩማል፣ ምን ይላል፣ ያ ትልቅ ነገር ነበረ። ግን እዚህ ጋር ዩኒቨርሲቲ ሪሌሽንሺፕ ላይ በቃ ገሳጭ ለምን ከሱ ጋር ትውላለህ የሚል የለም። ኢቭን ላይብራሪን ትተህ ብትውልም ከሌላ ሪሌሽንሺፕ ፈጥረህ የሚናገር የለም። ስለዚህ የዩኒቨርሲቲ ሪሌሽንሺፕ ለአንድ ተማሪ ወሳኝ ነው ማለት ነው። እሺ ቀጥታ ምን አይነት ሪሌሽንሺፖች አሉ ስንል እንግዲህ የዶርመንተሪ፣ የካፌ፣ የክላስ ኢንቫይሮንመንት ኦፍ ዶርም በሚገኙ በህንጻችን በመኖሪያችን ላይ ስንወጣ ስንገባ የምናገኛቸው ሰዎች፣ ሌላ ደግሞ ይሄ ከተቃራኒ ጾታ ጋር የሚደረግ ግንኙነት አለ። ሌላ ደግሞ ብዙ ከሰንበት ትምህርት ቤት ከሃይማኖት ጋር የተገናኘ ግንኙነቶች አሉ። ከላይብረሪ ጋር የተገናኙ ብዙ አይነት ግንኙነቶች አሉ። ግን ዋናው እዚህ ጋር እንደ አጠቃላይ ዩኒቨርሲቲ ውስጥ ብዙ አይነት ግንኙነቶች አሉ። ግን ዋናው ጥያቄ ሃው ቱ ክሬት ኤንድ ኮንታክት ፎር ዘም ነው። ከነሱ ጋር እንዴት ነው ግንኙነቱን ከነሱ ጋር መፍጠር ያለብንና ኮንታክት ማድረግ አለብን የሚለው ነው። ስለዚህ አንዳንዶችን ሪሌሽንሺፕ እናንሳና እናውጋ። አሁን ለምሳሌ ስለ ዶርመንተሪ እናንሳ። ዶርመንተሪ በምናነሳበት እንግዲህ አሁን ይሄ በጣም ወሳኝ ነው፣ ወሳኝና በጣም አስፈላጊ ነው የዶርመንተሪ ሪሌሽንሺፕ ማለት ነው። ምክንያቱም አንድ ተማሪ ከ6 እስከ 10 እንደየ ዩኒቨርሲቲው ይለያያል። ከ6 8ም 10ም የሚሆንበት አጋጣሚ አለ። እንደዛ ሆኖ ከነዛ ጋር ነው አብራችሁ የምትኖሩ ማለት ነው። ስለዚህ ከነዛ ጋር አብራችሁ ስለምትኖሩ የግድ እዛ ይሄ በጣም አስፈላጊ ነው ማለት ነው። እዛ እናት አባት ላይ በአንድ ግቢ በአንድ ዶርም ተዘግቶ በምታድር ልጅ እዚህ ለ10 ማለት በጣም ከባድ ነው። የ10 ሰው ባህሪ በአንድ ቤት ማደር ማለት ይሄ በጣም ከባድ ነው። እና እዚህ ጋር እንዴት እናደርግ ለሚለው የመጀመሪያው ራስን መሆን ነው። አንደኛ አሁን እዚህ ጋር ዶርመንተሪ ላይ የምነግራችሁ ራሳችሁን መሆን ነው። ራስን መሆን ስንል የሌለንን ነገር አለማሳየት ማለት ነው። የማታስቀጥሉትን ነገር አለማሳየት። አሁን ለምሳሌ በእውቀት ሊሆን ይችላል፣ በቁንጅና ሊሆን ይችላል፣ በፋይናንሻል ሊሆን ይችላል። ሌላ ደግሞ በተለያዩ ነገሮች እኔ ልዩ ነኝ ያልሆናችሁትን ማሳየት ማለት ነው። ያው መጨረሻው ውርደት ከመሆኑ ውጭ ምንም ቫልዩ የለውም ማለት ነው። ስለዚህ ራሳችሁን መሆን ማለት በቃ የሌላችሁን ነገር አለማሳየት። ሁሉም ለዛ አዲስ ስለሆናችሁ ሊመስላችሁ ይችላል፣ ግን ሁሉም በጊዜው ይገለጻል። ስለዚህ እዚህ ጋር ጠንቀቅ እንድትሉ እነግራችኋለሁ። ሌላ ደግሞ የተለየ አሁን እዚህ ጋር የምነግራችሁ ሁለተኛው ነገር ደግሞ ምንድነው? ቁጥብነት ነው።
ቁጥብነት ማለት የዶርመንተሪ ጓደኛህን አለመንካት፣ አፍን ቆጥቦ መኖር ማለት ነው። አለመንካት ሰው ልጅ አይተህ በአይንህ አይተህ ብቻ አትረዳውም። ስለዚህ ሰው ልጅ ይሄ ነው ብሎ በአይን ብቻ ስለማይለካ አፍን አለመክፈት። ምክንያቱም አፋችን የምንከፍት አብዛኛውን ጊዜ ያው ባየነው ነገር ስለሆነ ማለት ነው። ሶስተኛው ደግሞ የዶርመንተሪ ላይ ማድረግ ያለባችሁ ተግባቦት በጣም ወሳኝ ነው። እናንተ በቃ ተግባቢዎች ከሆናችሁ ምንም በቃ በሰላማችሁ ትኖራላችሁ ማለት ነው። ከሁሉም ተማሪ ጋር ተግባቦት፣ እንደየባህሪው ማናቸውን ሰው መረዳት። አራተኛው ደግሞ እንደ ራስ ማየት ነው። በራስ ጫማ መለካት የሚባለው ነገር አለ አይደለ? እንደ ራስ ማየት። የሆነ አክሽን ስትወስዱ ያ ነገር እኔ ጋር ቢሆን ምን ይፈጠራል ማለት መጥፎም ጥሩም ሊሆን ይችላል። ያን አክሽን ስንወስደው እኔ ጋር ቢሆን ምን ሊሆን ይችላል የሚለውን ማሰብ፣ በራስ ጫማ ሆኖ ማየት ጥሩ ነው። ሌላ ሁለተኛው እንግዲህ የካፌን ደግሞ የካፌ ግንኙነት የምንለው ደግሞ ይሄ በጣም መጠንቀቅ ያለባችሁ ማለት ነው። ቢኮዝ የካፌ ሪሌሽንሽፕ ስንል አሁን የሆነ አብረን የምንበሎች የሆነ ጀማን ፈጥርና ከዛም በኋላ እገሌ አልመጣ አልበላም ምናምን፣ ይሄ በጣም ወሳኝ ታይማችሁን የሚበላው ይሄ ነው። በቃ የሆነ ጀማ ምናምን አለመፍጠር ካፌ ላይ ማለት ነው። ሪሌሽንሽፕ እዚህ ጋር በቃ ጠንቃቃ መሆን አለባችሁ። እገሌን ትቼው ብበላ ይቀየመኛል የሚለውን ኢጎ ሰፍራችሁ መጣል አለባችሁ። በቃ አሁን 5:30 ምሳ አለ። 5:30 አንተ ትወጣለህ እንብላ ብለህ ከዛ አንዱ ካንዱ ሲደውል 7:30 ይደርሳል። እዛው ከ5 ሰዓት እስከ 7:30 ማለት እዩት 2 ሰዓት አባከናችሁ ማለት ነው። ይሄ የታይም ማሽን ነው። ሌላኛው የክላስ ነው። የክላስ ላይ ያው በሁለመናው እዚህ ጋር አዘር ብዬ ገልጣቸው ይሻላል። አዘር ሪሌሽንሽፕ የምንላቸው ይሄ እዚህ ጋር ከነዚህ ከሁለቶች ውጭ ያለውን ያው በትምህርቱም በምትማሩት ትምህርትም በፋይናንስ አጠቃላይ በቢዝነስም ይሄ ስላለው ስለ ኤንቫይሮመንቱ እውቅና የሚሰጥ ማለት ነው። ስለ ኤንቫይሮመንቱ እውቀት ያለው ከዛ ጋር ሪሌሽን ብታደርጉ የተሻለ ነው። ይሄ ዲጂታል የሆኑ ቴክኖሎጂዎችን እንደዚህ እውቅና ያለው፣ ምክንያቱም የቴክኖሎጂ ዘመን ስለሆነ ጎን ለጎን እንድታስሄዱትም እናንተ በቃ ከዛ ጋር ሪሌሽንሺፕ ብታደርጉ ጥሩ ይሆናል ማለት ነው። እንዳጠቃላይ ሌላው የዚህ ቪዲዮ መልእክት ምንድነው? አሁን በቃ በቻላችሁት መጠን ራሳችሁን ለመሆን መሞከር ነው። ምን ማለት ነው? ሪሌሽንሺፕ በፈጠራችሁ ቁጥር ከዛስ ይሄን እንደዚህ ተገናኝተን ቀጥሎስ ምንድነው የምናደርገው የሚለውን ታሳቢ ብታደርጉ በቃ ለእናንተ ወሳኝ ይሆናል ማለት ነው። የዛሬ ቪዲዮዎችን ይህን ይመስል ነበረ። ስለ ዩኒቨርሲቲ ማወቅ የምትፈልጉት ካለ ኮሜንት ላይ እና በሌሎች አማራጮችም ታች ባሉት በእነዛ በኢንስታግራም በቲክቶክ ምናምን እንደዚህ ብትጠይቁኝ እመልስላችኋለሁ። ሰብሰብ አድርጌ አንድ ላይ እመልስላችኋለሁ ማለት ነው። በሌላ ቪዲዮ ውስጥ የምንገናኝ ሲዩ ቻው።